እንዴት ናችሁ ተማሪዎች? ዛሬ በዚህ ቪዲዮ ከሰኔ 19 እስከ ሐምሌ 8 በሚሰጠው በኢንትራንስ ፈተና እንዴት ከቤት ወጣችሁ ወደ ዩኒቨርሲቲ መጣችሁ ከዛ ዩኒቨርሲቲ ውስጥ ኤግዛም ዴይ ላይ ኤንድ ኢን ኤግዛም ሃል ውስጥ እንዴት አክትና ቢሄቭ ማድረግ እንዳለባችሁ እዛ ውስጥ ያሉ ቻሌንጆች እና ማድረግ ያለባችሁ ነገር ዲቴል በሆነ ወይ ምነግራችሁ ይሆናል። በሁለት ፓርት ነው የሚዘጋጀው። ፓርት 1 ስለ ቻሌንጅስ ከቤት ወጣችሁ እስከ ዩኒቨርሲቲ ድረስ ባለው ጉዞ ላይ ኤንድ ኢን ዩኒቨርሲቲ ደግሞ ያው ከቤት ወጣችሁ ድሮ ወደ ማታውቁበት ቦታ ያልኖራችሁበት ቦታ እየመጣችሁ ነውና the challenges that is waiting for you እሱን ማነሳ ይሆናል። እንደ ፓርት 2 ሴሽን ላይ ደግሞ ኢምፖርታንት ፕራክቲስስ እና ቢሄቪየርስ ግቢ ውስጥ ፕላስ ደግሞ ቤዚክሊ ኤግዛም ሃል ውስጥ ልክ የኤግዛም ወረቀት ተሰጥቷችሁ እስክትጨርሱ ድረስ ደግሞ ዴይ 1 ፈተና ተፈትናችሁ ለዴይ 2 ፈተና በምን ወይ መዘጋጀት እንዳለባችሁ በደንብ መነግራችሁ ይሆናል። ከራሴ ኤክስፒሪየንስ እና ከብዙ ተማሪዎች ባገኘሁት መረጃ መሰረት ይህን ቪዲዮ ምሰራ ይሆናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ ሼር ማድረግ እንዳትረሱ። ለጓደኞቻችሁም በጣም ጠቃሚ ስለሚሆን ፕሊዝ ሼር ማድረግ እንዳትረሱ። ሌትስ ሙቭ ኦን። ሶ የመጀመሪያው ነገር ቻሌንጅ ብያለሁ። ፓርት 1 የዚህ ቪዲዮ ፓርት 1 ቻሌንጅ ቤዚክ ፎከስ ግን ግቢ ከገባችሁ በኋላ የሚገጥማችሁን አንድ ቻሌንጅ ልንገራችሁ። that is limited resource ነው። I'm not really በደንብ ሰፖርት ማድረግ ሰው አይደለሁም። ከዚህ በፊትም በሰራሁት ቪዲዮ ላይ ሾርት ተርም ሜሞሪ ምን አይነት አስፈላጊ እንደሆነ ሳወራ ነበር በደንብ ማለት ነው። በተለይ አንድ ተማሪ በጣም ጥሩ ውጤት ለማምጣት the last moments the last 2 and 3 days ላይ የሚያደርጋቸው ነገር more than important and very critical እንደሆኑ ከዚህ በፊትም ቪዲዮ ሰርቻለሁ። ኦብቪየስ ኩረጃ ተቀንሷል። የሚያልፈውና የማያልፈው ተማሪ በጣም ያጠናና ማያጠና ተማሪ ተለይቷል በዚህ ሲስተም። ግን ተማሪው the last 1 to 3 days ላይ በጣም በቂ የሆነ ሪሶርስ እንዳይኖረው እየተደረገ ነው። ይህ ማለት ጀጅ ያረኩኝ ሳይሆን አሁን እናንተን ፌስ ሊያደርግ የሚችል ነገር እየነገርኩ ነው። አንደኛ ኢንተርኔት አክሰስ የላችሁም። ይዛችሁ የምትመጡት መጽሐፍቶች በጣም ጥቂቶች ናቸው። ኦር የራሳችሁ ኖት ምናምን ነው ይዛችሁ የምትመጡት። ኢንተርኔት የለም፣ ስልክ የለም፣ ኮምፒውተር የለም። ኤቭሪ ነገር ላይክ ወደ ኦልዲስ ኤጅ ማለት ነው። ዩኒቨርሲቲ ስትመጡ እናንተ አሁን ዩኒቨርሲቲ ማለት ደግሞ ከፍተኛ የሆነ የዋይፋይ የኢንተርኔት እና የቴክኖሎጂ ስብጥር ያለበት ቦታ ቢሆንም ለእናንተ ግን የሆነ የድሮ ቤት መስሎን እናንተ የሚጠብቃችሁ ሰው ሊሚትድ አክሰስ አለ ማለት አታጠኑም፣ አትዘጋጁበትም። ካልተዘጋጃችሁበት ደግሞ ቤዚክሊ ሾርት ሚሞሪያችሁ በጣም ይጎዳል። ሾርት ሚሞሪያችሁ በጣም ካልተሰራበትና አክቲቭ ካልሆነ ደግሞ ዴፊኒትሊ ጥሩ ፐርፎርም አታደርጉም። ዴን ፋይናሊ የውጤት ማነስና ብሎም እስከ መውደቅ ድረስ ሊደርስ የሚችል ነገር ሊመጣ ሀፕን ሊያደርግ ይችላል። ይሄ ፈተና እንደውም እኔ አንድ ማስበው ምንድነው በደንብ የተዘጋጀና ሞር ከሳምንታት ከወራት በፊት ያጠናውን ነገር ሳይረበሽ መስራት ማስታወስ የሚችል ተማሪ የሚጠቀም ይመስለኛል። አብዛኛው ተማሪ በተለይ the last 1-2 days ላይ ጥያቄ ሰርቶ ያን የሆነ ነገር ከቨር አድርጎ የሚሰራ ተማሪ ከቤት በትራንስፖርት መጥቶ አዲስ ዶርም ውስጥ ገብቶ በተለይ በኋላ ማነሳው ነገር አለ ግቢ ውስጥ ያው እናንተን ምን እንደሚጠብቃችሁና ያን ሁላ ፕሮሰስ አልፎ ሰልፍ አለ ምናምን። አንደኛ ከበር እስክትገቡ ሰልፍ አለ፣ ከገባችሁ ለዶርም ሰልፍ አለ፣ ለምሳ ለቁርስ ሰልፍ አለ። this is መጨረሻ ሰዓት ላይ ሊሆን የማይገባ ነገር ነው። ቱ ቢሆንስ ለአንድ ተማሪ ቁጭ ብሎ ራሱን እንትን ማድረግ አለበት ምናምን። ኦር ደግሞ መግቢያ ሰዓቱ በተለይ ወደ ዩኒቨርሲቲ መግቢያ ሰዓቱ ከ1-2 ሳምንታት ቀደም ብሎ ቢሆን ሞር ተማሪ ሪላክስድ ሆኖ ይጠብቀዋል። ግን ጀስት አፍተር 2 days ለመፈተን ዛሬ መግባት ትንሽ ዲስተርብላይዝ ያደርገዋል፣ ሪላክስ እንዳይሆን ያደርገዋል። እሱ ደግሞ ከሊሚትድ ሪሶርስ ጋር ተደምሮ የተማሪን ውጤት እንዴት አፌክት እንደሚያደርግ ማሰብ ኢትስ በጣም ሲምፕል ሂሳብ ነው ማለት ነው። ሶ የመጀመሪያው ነገር ሊሚትድ ሪሶርስ ችግር ያጋጥማቸዋል። ሁለተኛው ነገር ምንድነው? ሄልዝ ኮንሰርን ዲስ ኢዝ በጣም ክሪቲካል ነገር ነው። ከዚህ በፊትም በጣም ብዙ ነገር ሰምቻለሁ አይቼዋለሁ። በተለይ ተማሪዎች ከቤት ይመጡና አዲስ ምግብ እንዲበሉ ሊትራሊ የዩኒቨርሲቲ ምግብ በተለይ ለእናንተ በምን ወይ እንደሚዘጋጅ ባናውቅም ቴክስ ታይም አንድ ተማሪ ከዩኒቨርሲቲ ምግብና የዩኒቨርሲቲ ካፍቴሪያዎች ከሚያቀርቡት ምግብ ጋር ራሱን በደንብ አዳፕት ለማድረግና ለመልመድ ቴክስ ታይም ምንም ጥያቄ የለውም። የዩኒቨርሲቲ ካለፋችሁ የሚታዩት ነገር ነው። ፎር 1 or 2 መንዝስ ተማሪ ምን የበላሁት ነው እንዴት ነው የሚል አይነት ነገር ነውና ሶ ዳይት ቼንጅ አለ፣ ስሊፕለስ ናይቶች አሉ፣ ስትሬስ አለ። ይሄ ካለ ደግሞ የሄልዝ ኮንሰርን እንደ ኢሹ መነሳት አለበት። ምንም ጥያቄ የለውም። ድካም አለ፣ ሄደክ ምናምን እንደ ዳይጀስቲቭ ሪሌትድ የሆኑ ፕሮብሌሞች ይመጣሉ። ተማሪዎች ይታመማሉ። የጭንቀት ሆርሞኖች ኮርቲሶል ከፍ ማለት እንትኑ በጣም ሃይ ነው። ሶ እነዚህ ተደማምሮ ውጤታችሁ ላይ የሚያመጣውን ነገር ማሰብ ኢትስ በጣም ቀላል ነገር ነው። ኢትዮጵያ ውስጥ 40 ምናምን ዩኒቨርሲቲ አለ። ቢበዛ ከ60 በማይበልጥ ከተማ ውስጥ ነው ያለው። ኢትዮጵያ ግን 120 ሚሊዮን ያለበት ሰፊ የሆነ ላንድ ኤሪያ ያለበት ሀገር ነው። ከሆነ ጫፍ ወደ ዛኛው ጫፍ ሄደው ነው ተማሪ የሚፈተነው። 500 እና 200 ኪሎ ሜትሮችን አቋርጦ ነው የሚሄደው። ስለዚህ ኤግዛክትሊ ኢቭን የዌዘር እና የአየር ጸባይ ሁኔታ ለውጥ ላይ ያለበት
ቦታ ሊሄድ ይችላል። እነዚህ ቼንጆች ስላሉ አንድ ተማሪ ሊታመም ይችላል። ግን ደስ የሚለው ነገር ዩኒቨርሲቲዎች ያው የራሳቸውን ክሊኒክ እና ሄልዝ ኬር ሲስተም ዩኒቨርሲቲዎች ውስጥ ስላለ ወዲያውኑ ሰርቪስ የምታገኙ ይሆናል። በደንብ አትታመሙ ብዬ ተስፋ አደርጋለሁ። ግን አሰ ቻለንጅ ሊገጥማችሁ ይችላል። ፕሪፔርድ መሆን አለባችሁ፣ መዘጋጀት አለባችሁ። ራሳችሁን በጥንቃቄ ለመያዝም ላለመጨነቅም እና ለህመም ራሳችሁን ኤክስፖዝ ላለማድረግ መሞከር አለባችሁ። ሶስተኛው ነገር ስትሬስና ፕሬር። እሱ ነገር ቅድም እንዳልኩ ሞር ወደ ግቢ ስትመጡ ሞር ይብሳል በጣም ቢኮዝ ትሰለፋላችሁ በየቦታው ሰልፍ፣ ፍተሻ፣ ኤቭሪ ነገር ፌዴራል ፖሊሶች አሉ። ያው ለእናንተ ደህንነት ነው ይኸውላ የሚደረገው። ካሜራ ሲስተም አለ። ኤቭሪ ኢንቫይሮንመንት ኢዝ ኒው፣ ቢልዲንጎች አሉ። በቃ ግቢ ውስጥ ያለው ነገር ማየት ያ ሁላ ነገር ዲስተርብ ያደርጋችኋል። በዛ ላይ ደግሞ የእናንተ ዝግጅትም በጣም እናንተ ኮንፊደንትሊ ፕራውድ ኦፍ እያደረጋችሁ ማታወሩበት አይነት ነገር ሊሆን ይችላል። when you compare yourself with others እና ምንድነው ማድረግ ያለባችሁ? በተቻለ መጠን ስትሬስ መቀነስ አለባችሁ። በዚህ ሰዓት ላይ የጭንቀት ምክንያት ወይም ፋክተር ብዬ አንድ ተማሪ እንዲጨነቅ ምክንያት ነው ብዬ ማስበው አንደኛ 12ኛ ክፍል ትልቅ ማይልስቶን ነው ኤኒ ኤዱኬሽናል ጆርኒ ውስጥ ኢትዮጵያ ውስጥ በተለይ አንድ ተማሪ የሃየር ኤዱኬሽን አክሰስ ለማግኘት ይህን ፈተና ማለፍ አለበት። የተለያዩ ስራ ኦፖርቹኒቲዎችን የስኪል እና የናውሌጅ የሌሎችን ጋፖችን ከቨር የሚያደርገው በዚህ ይህን ፈተና ሲያልፍ ነው እና ይሄ በጣም ወሳኝ ነገር ነው። ለዛ ደግሞ በጣም ተማሪ ይጨነቃል። ከፋሚሊም ከራሱም ዘንድ ደግሞ ኤክስፔክቴሽኖች አሉት እና ይህን ለማስተካከል ኦር ያን ነገር አቺቭ ለማድረግ ተማሪ ይጨነቃል። ሜክ ኢት ኢዚ፣ ትንሽ ለመጨነቅ ሞክሩት። ጭንቀታችሁ ደግሞ ለስራ እንድትሰሩበት በሚያደርግ ወይ መሆን አለበት ብዬ አምናለሁኝ። አራተኛው ምክንያት ሪሊ ይህን ነገር ፊል ታደርጋላችሁ። አብዛኞቻችሁ ሰፖርት ሲስተም የላችሁም። ግቢ ስትመጡ ቶታሊ ዲታችመንት አለ ከእናንተ ፋሚሊ እና ከእናንተ ዘመድ አዝማድ ከጓደኞቻችሁ። ሜይ ቢ ያው አንድ ሃይስኩል ላይ የተማራችሁ ተማሪዎች አንድ ላይ ስለምትመጡ ዩር ኦንሊ ሰፖርት ሲስተም ዩኒቨርሲቲ የሚያቀርበው ያ ኢንፍራስትራክቸር ፋሲሊቲ እና የእናንተ ጓደኞቻችሁ ናቸው፣ እንደ አስፈታኞች ናቸው። በፊት ላይ በጣም ይሄ ፋውንዴሽናል እንትን የሆነው የእናንተ ሰፖርት ሲስተም ፋሚሊ፣ እናት፣ አባት፣ ወንድም፣ ወላጅ ያው ላይ ይቀራል እና ስልክ አይኖራችሁም። ቢደብራችሁ ደብሮኛል፣ የጧቱን ፈተና ጥሩ አልሰራውም፣ የከሳቱ እንዲሁ ሊሆን ነው ምናምን ብላችሁ ፋሚሊ ጋር ኮሚኒኬሽን ሲስተም 100% ይቆራረጣል ዋን ዊክ ስቴይ ላይ። ይሄ ደግሞ ራሱን የቻለ አሉታዊ ተጽዕኖ አለ በፈተናችሁም በውጤታችሁም። አምስተኛው ነገር ይሄ ነገር ብዙ ቦታ ተወርቷል፣ በደንብ ነው ያላወራም። ታይም ማኔጅመንት በደንብ ማኔጅ ማድረግ አለባችሁ። ግቢ ከገባችሁ በኋላ ያላችሁን ሩቲን የተወሰነ ለማውራት ልሞክር። ጠዋት መጀመሪያው እንዳልኩ በሰልፍ በምናምን አድርጋችሁ ነው ወደ ግቢ የሚገቡት። ሰልፍ ተሰልፋችሁ ከበር እስክትገቡ፣ ከዛ ኢቭን ዶርም ለማግኘት ዶርም ስታገኙ ብዙ ሰልፍ አለ። ብቻ ታያላችሁ። በሺዎች የሚቆጠሩ ተማሪዎች በአንድ ዩኒቨርሲቲ ውስጥ ስለሚገቡ በጣም ታፍ ነው። በተለይ አንዳንድ ዩኒቨርሲቲዎች ብዙ ተማሪ ይቀበላሉ። በጣም ብዙ ተማሪ በ10 ሺዎች የሚቆጠሩ ተማሪዎችን ይቀበላሉ እና ያን ተማሪ ዊዝን 1 day እና 2 day ውስጥ አስተናግዶ ዶርም ሰጥቶ እነሱም የሚል ካርድ ያን ሁላ ስነስርዓት ማድረግ በጣም ከባድ ነው። በተለይ ዩኒቨርሲቲ ላይ ፍሬሽማኖች ሲገቡ ዩኒቨርሲቲዎች ኦልሬዲ ስለለመዱት ለእነሱ ቀላል ነው። ለእናንተ ግን ትንሽ መቆሙ ምኑ ሊሰለቻችሁ ይችላል። ታይማችሁ ማኔጅ ለማድረግ መሞከር አለባችሁ። በዚህ ሁሉ ፕሮሰስ ትመጡና ጠዋት ላይ ቁርስ ይኖራችኋል። ከዛ የጠዋት ፈተና አለ። ከሰዓት ላይ ደግሞ ሚል የላንች ታይም አለ። ከዛ የከሰዓት ፈተና አለ። ማታ ደግሞ ሬስት ማድረግ አለባችሁ። የተወሰነ ሪክሬሽን ሊያስፈልጋችሁ ይችላል። ኦር ደግሞ በጸጥታ ራሳችሁ የምታዳምጡበት የራሳችሁ የሆነ ኳይት ታይም ሊያስፈልጋችሁ ይችላል። አያችሁ ቀናችሁ ኦልሬዲ ተከን ናቸው። በቃ በሁሉም ሰዓት የሆነ ነገር አላችሁ። በቃ ስራ የምትሰሩበት ታይም አላችሁ። ከጠዋት ጀምራችሁ እስከ ማታ ድረስ በጣም ፕሮዳክቲቭ የሆነ ታይም ማኔጅመንት ሲስተም ከሌላችሁ ትጎዳላችሁ እና ታይም ማኔጅ ማድረግ መቻል አለባችሁ። ኤቭሪ ሚኒት ቫልዩ ማድረግ አለባችሁ በህይወታችሁ ማለት ነው። እዚህ ግቢ ውስጥ በምትቆዩበት 1 week ዱሬሽን ላይ ማለት ነው። በ1 week ቆይታችሁ ላይ ማለት ነው። የመጀመሪያውን ቻሌንጆችን ፖቴንሻሊ ኤክስፔክትድ የሆኑ ቻሌንጆች እነዚህ ናቸው። እነዚህን እንዴት ማኔጅ ማድረግ እንዳለባችሁ እና ከዛ በተጨማሪ ደግሞ እንዴት ታክል ማድረግ እንዳለባችሁ ወይም ኦቨርካም ማድረግ እንዳለባችሁ ሜይ ቢ በኔክስት ቪዲዮ በደንብ መሰራላችሁ ይሆናል። ጨምረም ሌላም ነገር ጨምረ መሰራላችሁ ይሆናል። ግን አሁን ላይ ደግሞ ሁለተኛ ነገር ይሄን ቪዲዮ የምታዩ ከሆነ ደግሞ አሁን ጀስት ፊዚካሊ እና ሳይኮሎጂካሊ ሊገጥማችሁ የሚችለውን ነገር ነው ያወራሁት እና ኤግዛክትሊ ደግሞ ከአውትካማችሁ ጋር ወይም ከውጤታችሁ ጋር የሚገናኘው ኤግዛም ሃል ውስጥ የምታደርጉት ነገር ነው። ለአመታትም አጥንታችሁ ሊሆን ይችላል፣ ለወራትም፣ ለሳምንታትም፣ ብቻ ለቀናትም እስከዛሬ ከፍተኛ የሆነ ኮሚትመንትም አሳይታችሁ ሊሆን ይችላል። አሁን ላይ የእናንተን የ12 ዓመት ልፋት፣ ትጋት፣ ያን ሁሉ ነገር የቤተሰብን ኤክስፔክቴሽን ላይ የእናንተን ይሁን የሚያደርግ አንድ የሆነ ሰዓት አለ። ኤቭሪ ሲንግል ዴይ ላይ 3 ቀናቶች ውስጥ ማለት ነው። ታትስ 120 ደቂቃ ወር 100 ደቂቃ ወር ቤዝድ ኦን ኩዌስችንስ 180 ሊሆን ይችላል፣ 60 ደቂቃ 80 ደቂቃ ወር 90 ደቂቃ ይሰጣል። የኢንትራንስ ፈተናዎች ቤዝድ ኦን ታይፕ ኦፍ ኩዌስችንስ እና ነምበር ኦፍ ኩዌስችንስ ማለት ነው። እነዚያን ሰዓታትን በጣም ኢፌክቲቭሊ እንደ ዋይዝሊ እንደ ሞስት ኢምፖርታንትሊ በሚገባ ወይ ቢሄቭ አድርጋችሁ መጠቀም መቻል አለባችሁ።
ካልሆነ ትበላላችሁ ማለት ነው። ኤግዛም ሃል ላይ ምን አይነት ፕራክቲሶች ማድረግ አለባችሁ ምለው ነገር የተወሰነ እናውራና ከዛ ይህን ቪዲዮ ምንጨርስ ይሆናል። ስለ ኤግዛም ሩም ወይም ስለ ኤግዛም ሃል በምንመጣበት ጊዜ ምንም ጥያቄ የለውም። ማንም ተማሪ ሄዳችሁ ማንም ሰው ቢጠይቁ አንድ ተማሪ ወደ ፈተና አዳራሽ ወይም ሃል እየመጣ ምን ማድረግ አለበት ተብሎ ቢጠየቅ የመጀመሪያው ነገር early arrive ማድረግ አለበት ይባላል። አንዳንዶቻችሁ ግቢ ውስጥ ያው ቁርስ አለ ተሰልፋችሁ ሊሆን ይችላል። በተለይ እናንተ የምትሄዱበት ዩኒቨርሲቲ ወር ካምፓስ ብዙ ተማሪ የሚቀበል ከሆነ ስትታጠቡ ውሃ ሊጠፋ ይችላል። ጠዋትና ሻወር ምናምን እያላችሁ ከዛ ቁርስ ምናምን ስትለባበሱ አይዲያችሁ ሊጠፋባችሁ ይችላል። ኤቭሪ ነገር ብቻ የሆነ ነገር ብቻ ዲስተርብ የሚያደርግ ነገር አይጠፋም እና ይህን ሁላ ቻሌንጅ አልፋችሁ ኤግዛም ሃል በሰዓት መድረስ is very critical ነገር ነው። ይሄን ነገር ባይዞ በደንብ አላስፈላጊ ነገር አድርጋችሁ እንዳታስቡ፣ በጊዜ መድረስ አለባችሁ የመጀመሪያው ነገር ነው የምለው። ከዛ በኋላ ሁለተኛው ነገር በጊዜ መድረስ ብቻ አይደለም፣ ስትደርሱ ደግሞ አስፈላጊ የሆኑ ነገሮችን ይዛችሁ መቅረብ አለባችሁ። ለምሳሌ አይዲዝ ዋና ነገር ያ አይዲ ቁጭ ማለት አትችሉም። የሚያስፈትናችሁ አስፈታኞቻችሁ ይጠይቋሉ። ሱፐርቫይዘር አለ፣ ካሜራ አለ፣ ኤቭሪ ነገር በቃ ክሊር የሆነ ግልጽ የሆነ ነገር ነው። የተደበቀ ነገር የለም። አሁን ዩኒቨርሲቲ ነው፣ ቴክኖሎጂ ያለበት ኢንተርኔት ያለበት ነው። እነሱ በደንብ ማኔጅ ያደርጋሉ። ለእናንተ ነው ጨለማ የሆነውን። ቅድም እንዳልኩት እናንተ ኢንተርኔት አክሰስ ማድረግ አትችሉም፣ ሌሎች ግን ማድረግ ይችላሉ። አይዲዛችሁና ሌሎች አስፈላጊ ነገሮች በተለይ በወረቀት የምትፈተኑ ተማሪዎች እናንተ ደግሞ ሪስራስ እና ስክሪፕቱ አስፈላጊ ከሆነ ወረቀት ለማሰቢያ ምናምን አስፈላጊ ከሆነ እንደዚህ ነገሮችን ይዛችሁ መቅረብ አለባችሁ። ብቻ ኦሪየንት ይደረጋል። ቀጣይም ህግጋት ስለሚወጣ እሱን በደንብ ቪዲዮ መሰራላችሁ ይሆናል። ከዛ በተጨማሪ ግን ታይም ማኔጅመንት፣ ኢንስትራክሽን ማንበብ እነዚህ ማይቀሩ ነገሮች ናቸው። ይሄ ማንም ሰው እናንተን ስለ ኤግዛም ሃል ውስጥ ስለሚደረግ ነገር ለምክር ቢጠየቅ የሚመልሰው ነገር ነው። ግን እኔ ዛሬ የተለየ ነገር እኔ ራሴ አሁን የሚመክራችሁ ነገር ምንድን ነው? የመጀመሪያ ፈተና ተፈትናችሁ አስቡ። እኔ ብዙ ጊዜ ድሮ ይሄን ኤክስፒሪየንስ አደርገዋለሁ። በተለይ እኛ አሁን እዚህ ዩኒቨርሲቲ ከመጣን በኋላ በወረቀት አንፈተንም። ሁሉም ፈተናችን ኦንላይን ነው እና በአንድ ፔጅ ላይ ወይም በአንድ ስክሪን ላይ 5 ጥያቄ ነው ያለው እና ፈርስት 5 ኩዌስችኖች ከባድ ከሆኑ አይ ፊል ዲፊትድ በቃ የሆነ ዲስከሬጅ ይደረጋለሁ። ቀጣይ 115 ጥያቄ እየጠበቀኝ ነው። 5ቱም ከብደውኛል። ዋት ካን አይ ዱ? አሁን ባጠናሁት በዝግጅቴ በእኔ በቃ ሰልፍ ኮንፊደንስን አጣለሁ፣ መጠራጠር ምናምን እንደዚህ አይነት ነገር ይመጣል እና ይሄ ነገር ዴፊኒትሊ አብዛኛው ተማሪ ይሄ ነገር ፌስ ያደርጋል። ፈርስት ወረቀት ፔጅ ላይ ያለው ጥያቄ የእናንተን ህይወታችሁና ጥናታችሁ ዲፋይን አያደርግም። ሰው በመጀመሪያ ፔጅ ላይ ያለው ጥያቄ ሊከብዳችሁ ይችላል፣ ሊያስጨንቃችሁ ይችላል፣ ከባድ ሊሆን ይችላል። አንዳንዱ ከቀላል ይጀምራል። ቡክሌት ኮድ ስላለ ጥያቄው ይፈራረቃል አይደል? ለአንዱ እዚጋ ያለው ለአንዱ እዛ ይሆናል። እናንተ ደግሞ ባይ ቻንስ ከከባዱ ሊጀምሩ ትችላላችሁ። ከማታውቁ ጭራሽ ይሄ ነገር አለ እንደ ባዮሎጂ ላይ የምትሉት ነገር ሊሆን ይችላል። እንደዚህ አይነት ታይሞች ላይ ቴክ ታይም ራይዝ ማድረግ፣ ሪሴት ማድረግ ማይንዳችሁን ዴን ቱ ዊን እንደገና መነሳት አለባችሁ። የመጀመሪያ ፔጅ ላይ ያለ ሁለተኛ ፔጅ ላይ ያለ ፈርስት 10 or 15-20 ሚኒትስ ላይ ያለው ነገር ከባድ ከሆነባችሁ የሚከብዳችሁ ከሆነ ተስፋ ሳትቆርጡ በዛው ራሳችሁን እዛው ሪሴት ለማድረግ መሞከር አለባችሁ። ኔክስት ፔጅስ ላይ ያሉት ጥሩ እንደሚሆኑ ተስፋም ማድረግ አለባችሁ። ብዙ ተማሪ በተለይ በመጀመሪያ ፔጆች ላይ ባሉ ጥያቄዎች ተስፋ ይቆርጥና ሆል ኩዌስችኖችን ባድ በሆነ ወይ ፔርፎርም ያደርጋል። እሱ ደግሞ ዴፊኒትሊ አውትካሙን አፌክት ያደርጋል። ይሄ ናት ኦንሊ ጀስት ኤግዛም ሩም ላይ የመጀመሪያዎቹን 10 or 20 ጥያቄዎች ስትሰሩ ብቻ አይደለም። የኔ ኢንትራንስ ጊዜ ላይ በጣም ተስፋ አስቆርጦኛል። ሊትራሊ ፊዚክስ ማለት ነው። እኛ ጊዜ ላይ የመጣው ነገር ምንድነው? አብዛኛው ነገር ቲዮሪ ነበር። ኮቪድ ታይም ስለነበር በእኛ አድቫንቴጅ አድርገው ሰሩት ኦር ሳምቲንግ። ከ60 ጥያቄ ወደ 40 ምናምን የሚያክለው አንድ ካልኩሌት የሚደረግ ነገር የለም። ኦይቭ ነገር ታነባለ መስራት እና ራስን በዛ ወይ ፕሪፔር አላደረኩም። ስለዚህ ከፊዚክስ የጠበኩትን የሚያክል ላላገኝ ይችላለሁ የሚል ነገር እሱ ደግሞ ኦቨርኦል እቅዴን በደንብ ነው ያዛባብኝ። ተጨነኩኝ። ከፊዚክስ በኋላ ያሉትን እነዚያን ፈተናዎች መፈተን ለእኔ በጣም ከባድ ነበር። ማለት በቃ ከፊዚክስ በኋላ ሳስብ የነበረው የኔክስት ፈተናዎችም እንደዚህ የሚሆኑ ከሆነ በቃ እቅዴን ይሄን አላመጣም፣ አሁን ላይ ሪስክ ሚኒማይዝ ማድረግ አለብኝ ምናምን ብዬ ሌላ ነገር ሳስብ ነበርና የፈርስት ዴይ ላይ በተለይ ማትስ እና እንግሊሽ ነው የምትፈተኑት። አይጌስ እነዚህን ስትፈተኑ እነዚህ ከባድ ናቸው፣ ምንም ጥያቄ የለውም። ማትስ አብዛኛው ተማሪ አይሰራም። አንተ ጋር 600 ምናምን ሺህ ተማሪ አለ። ከዛ ውስጥ 400 ምናምን ሺህ ተማሪ ማትስ ይከብደዋል። ዴፊኒትሊ ምንም ጥያቄ የሌለው ነገር ነው እና በማትስ ውጤታችሁ እናንተ ዲፋይን እንዳታደርጉ። ዛሬ የተፈተናችሁት ውጤት ነገ የምትፈተኑት ነገር እንዲወስንና በዛው ኤነርጂ የነገውን ፈተና እንዳትገቡ እላለሁ። እሱ እናንተ ዲፋይን እንዲያደርግ እንዳትፈቅዱት። ዛሬ ላይ ተፈተናችሁ አለቀ በቃ። ጥሩም መጥፎም ሰራችሁ ለነገ አዲስ ዝግጅት፣ አዲስ ኤነርጂ፣ አዲስ ተስፋ ያስፈልጋል። በዛ ወይ እንድትፈተኑ፣ ዲስከሬጅድ እንዳትደረጉ፣ ዲፊትድ እንዳትሆኑ እናም ደግሞ እንዳትፈሩም እላለሁ። እነዚህን ካደረጋችሁ ኤግዛም ሃል ላይ በእርግጠኝነት እናንተ ኪንግ
ንጉስ ትሆናላችሁ ወንዶች፣ ኪው ንግስት ትሆናላችሁ ሴቶች እና አሸንፋችሁ ትወጣላችሁ። አይ ቲንክ ይሄ ቪዲዮ በጣም ጠቅሟችኋል ብዬ ተስፋ አደርጋለሁኝ። ሰው ለብዙ ተማሪ መድረስ አለበት። ለጓደኞቻችሁ ፕሊዝ ሼር አድርጉ። ደግሞ ሰብስክራይብ ማድረግ እንዳትረሱ። ከዚህ በኋላ ለአዲስ አበባ ዩኒቨርሲቲ መግቢያ ፈተና ስለ ዩኤቲ በደንብ ብዙ ቪዲዮ ምሰራ ይሆናል። ከዚህ በፊትም ሰርተናል። ባክሄዳችሁ ቪዲዮዎች ውስጥ ማየት ትችላላችሁ፣ እንዴት መዝገባ እንዳለ ዩኤቲ ምን እንደሆነ። እንደ ደግሞ በቴሌግራም ዩኤቲ ቲዩቶሪያል ኦፊሻል የሚባል ቻናል አለ፣ እሱንም ማየት ትችላላችሁ ስለ አዲስ አበባ ዩኒቨርሲቲ። ከዚህ በኋላ ቀጣይ ላይ የምናወራው ስለሱ ስለሆነ ከዛ በኋላ ስለ ፍሬሽመንም ስለ ሌሎችም የትምህርት እንትኖች ላይ በደንብ ቪዲዮ ምንሰራ፣ ኤክስፒሪየንስ ሼር የምናደርግ እንደ ሌሎችንም ሰርቪሶችን የምንሰጥ ይሆናል። ላይክ ሼር ማድረግ እንዳትረሱ። መልካም ፈተና። አይዊሽ ሁላችሁም አልፋችሁ ዩኒቨርሲቲ መታችሁ እናንተን ማየት ትልቁ ምኞቴ ነው። መልካም ፈተና። ይመቻችሁ።